ሰላም እንዴት ናችሁ? ባለፈው ቪዲዮ የወንዶችን ስም በኦሮምኛና ተቀራራቢ የአማርኛ ስምን አይተን ነበር። ዛሬ ደግሞ የሴቶችን ስም የተወሰነውን እናያለን። አባቦ፣ አንደኛ አባቦ ቃል አበባ ማለታችን ነው። አበባ አበበችም ሊሆን ይችላል። ስለዚህ ይሄ ተቀራራቢ ስለሆነ ማለት ነው። በሪቴ ካለ ሁለተኛ በሪቴ ንጋቷ፣ ንጋት ይሆናል። ባኢሴ ካልን ደግሞ ብዙነሽ፣ ብዙአየሁ ሊሆን ይችላል። አሁንም ቢፍቱ ካልን ፀሀይ ወይ ደግሞ ፀሀይ ነሽም ይሆናል። ብቅልቱ ካልን በቀለች፣ አምስተኛ ብቅልቱ፣ በቀለች፣ በቀሉ ይሆናል። ስድስተኛ ብሊሱማ ወይም ብሊሴ ካል ነጻነት፣ ብሊሱማ ለወንድም ይሆናል። ያው ለሴትም ለወንድም ይሆናል ነጻነት ማለት ነው። ቦንቱ ኩሪ ማለታችን ሲሆን እፍቱ ካል መብራቴ፣ መብራት ይሆናል። ዘጠነኛ ጫልቱ ካል በለጡ፣ በለጠችም ማለት እንችላለን። አስረኛ ደራርቱ ካል አበበች። 11ኛ ዱሬቲ ካል ሀብታም ማለታችን ነው ወይ ሀብታም ይሆናል ተቀራራቢ ስሙ። 12ኛ ጋዲሴ ካል ጥላዬ እንላለን። 13ኛ ገመኔ ካል ደስታ፣ ደስታዬ ይሆናል። 14 ጊፍቲ ካል እመቤት። 15 ሀዊ ካል ምኞት ማለት ነው። 16 ሶሬቲ ማለት ሀብታም፣ ሀብታሟ፣ ሀብታም ነሽ ይሆናል ማለት ነው። ስለዚህ በሴቶች በኩል ያለው ደግሞ የተወሰነው ይሄን ይመስላል። ስለዚህ በሌላ ቪዲዮ እስክንገናኝ ደህና ቆዩልኝ። ፎሎ፣ ላይክ፣ ሼር ማድረጋችሁን ደግሞ አትርሱ።